ግጥሞቹ ማጠንጠኛዋ ምን ነበር? አድረን ስንነሳ ግጥም ነው በቃ። ቀጠሮ ሲመጣ ሌላ ግጥም ነው። አንድ ጊዜ ለምሳሌ ጧ የሚል ግጥም ጻፈ። የእውነት ነው። ግጥም የጻፈበትን ወረቀት በቅርብ አላገኘሁትም። ሀሳቡ ግን እዚህ ልቤ ላይ ቀርቷል። ፍሬ ነገሩ እንደዚህ ነው። ቀጥራኝ ስትመጣ በአጣት እንደዚህ ጓጉቼ ዘንጬ ታጥቤ ታጥኜ ሮጬ ልቤ ጠፍቶ ምናምን ባትመጣ የምወድቀው አወዳደቅ እንደዚህ በጀርባዬ ጧ ብሎ ደግሞ ከዛ የት ይደርሳል የተባለው ገጣሚ አቶ ዘካርያስ እኔን አገባና ግጥም እርግፍ አድርጎ ተው። እኔ ግን ከዚያ ጊዜ አንስቶ ተመሳሳይ ይዘት ባላቸው ግጥሞች ተለከፍኩ። መጀመሪያ ስሰማቸው ገጣሚው ፍቅር ገብቶለት ነው የጻፈው ነው። በየትኛው ስስ የስሜት ጎናቸው እንደሚጽፉት ባላውቅም በጥልቀት ይነካሉ እና እሰበስባቸዋለሁ። ሆቢ ልትሉ ትችላላችሁ። የናፋቂ ወንዶች ግጥሞችን የመሰብሰብ ሆቢ። ገጣሚዎቹን ይሁነን ብሎ መመልከት ወይም ኦብዘርቭ ማድረግ ኦብዘርቬሽን እና ገጣሚያኑን ለረጅም ዓመታት እንደ አይጥ ጥናትና ምርምር አድርጌባቸው ሳበቃ ዛሬ ውጤቱን ላጋራችሁ። ውጤቱ ምን ሆኖ ተገኘ መሰላችሁ? ወንዶች ሲያፈቅሩ በጣም ይናፍቃሉ። ያፈቀሯት ሴት ሳትርቃቸው ሩቅ ናት፣ እየመጣች ቀርታለች፣ ስታረፍድ ሞታለች በሚል አላስፈላጊ ሰቀቀን እራሳቸው በጣም ያንገላታሉ። ቅጠሪኝ ነው፣ ብትቀሪስ ነው፣ እጠብቅሻለሁ ነው፣ ነይልኝ ነው፣ እየዬ ነው፣ ይዋል። ከዚህ በኋላ ኮመን ኮርስ ወስዶ ወደ ተለያየ ትምህርት ክፍል እንደሚገባ የኮሌጅ ተማሪ በሁለት ይከፈላሉ። ያስገጠመቻቸውን ያገቡና ያላገቡ። ካገቡ ከግጥም ይርቃሉ፣ ያላገቡት ባለቀን ይሆናል። እንደዚህ ያለ ጥቅል ፍርድ ወይም ጀነራላይዜሽን ግን ለትምህርት አይሰራም፣ ለሀሜት ነው የሚሰራው። አሁን ለማሳየት የመረጥኳቸው ገጣሚያን እና የሰቀቀን ግጥማቸው ጨረፍ እያደረጉ እያላችሁ ወደ ትዳር መስክ ላይ ሄዱት ወይስ ወደ ባለቅኔነቱ የሚለውን ትመሰክራላችሁ። ጨረፍ ነው ማድረጋቸው። ትመጫለሽ ብዬ ሳይማዶ የልጅነት ኃይሌ ሟሟ እንደ በረዶ ትመጫለሽ ብዬ ደቂቃ ስቆጥር ትመጫለሽ ብዬ ባዘን ባንጎራ ትወጫለሽ ብዬ በበራፍ ብዞር ብርድ አቆራመደኝ። የመንገድ መብራቶች አይተው አፌዙብኝ። ውርጩ ቀለደብኝ፣ ጨለማው ሳቀብኝ። አለመምጣትሽን ያውቃሉ መስኮቶች ጨልሞ ቤቶች ተቆልፈው ከተማው ሲተኛ አይተዋል ያያሉ። አለመምጣትሽን ያውቃሉ። ከገብረ ክርስቶስ ደስታ ቀረሽ ነዋዘ ከሚለው ጀምር ያለው ቀጥሎ የምጠራው ገጣሚ አግብቷል አላገባም የሚለውን እንመርመርስ እና እንደነገርኩሽ የሚወዱትን ሰው ቀጥሮ እንደመጠበቅ የነፍሰ ጡርን ሞት አይቶ እንደመሳቀቅ ከተስፋ ጉልላት ተገፍቶ እንደመውደቅ ታምር በበዛበት በዚህ ቧልተኛ ዓለም ከዚህ የበለጠ ምንም ህመም የለም ብሎ ይጀምርና ተሽከርካሪውን አሳላፊውን ምድሩን ሰማዩን ሲያመው ይቆይና በመጨረሻ እንደዚህ ይላታል እና እንደነገርኩሽ ለአንቺ ያስኩት አበባ መጠውለጋ መጣ፣ ፀሐይ ገባ ወጣ፣ ዝናብ ቀረ መጣ፣ ጨረቃም የለችም እናቷን ስላልኳት ደግሜ ሰድቤ ሺህ ዓመት እንዳይገርማት እናቷን ጨረቃ ተይ አታስለፍልፊኝ፣ ይህም ያማል በቃ ግን አንቺ ስወድሽ ይህን ሁሉ ችዬ ነው የምጠብቅሽ፣ ቢሆንም ግን ያማል። የሰለሞን ሳህለ ወንዶች ገጣሚዎች ሲያፈቅሩ ስለ ቀጠሮ፣ ስለ መጠበቅ አትመጣም ብሎ ስለ መሳቀቅ ሲጽፉ ቀድሞ ይነጋገራሉ እንዴ? ወይስ የማይገባኝ የሆነ የማይቀርበት የመናፈቅ ተፈጥሮ ሂደት አለ? ጠበቁሽ እኔማ እዚያው ስፍራ ቆሜ በአክሱም ቁመና በላሊበላ ዕድሜ እግሮቼን ተክዬ ቀኔን አስረዝሜ በሄድሽበት መንገድ ልቤ እንደነጎደ ትንሽ ነገር መጣ ትንሽ ነገር ሄደ ትንሽ ጊዜ ስነጋ ስንት ጊዜ ቀደደ ስንቴ ዝናብ መጣ
ስንቴ ዝናብ ጣለ፣ ስንት ጊዜ አማራ ትመጫለሽ ብዬ በቆምኩበት ስፍራ ስንት እውነት፣ ስንት ሀገር፣ ስንት ትውልድ፣ ስንት ረዣዥም ወቅትን አሳለፈና ግጥሙ ገጣሚው ታገል ሰይፉ በመጨረሻ እንዲህ አለላት። ብዙ ነገር መጥቶ ብዙ ነገር ያልፋል። የራስ ዳሸን ራስ አንገቱን ይደፋል። አክሱም ተንዶ እንደ ጨው ይረግፋል። ላሊበላም ወርዶ ቁልቁል ይነጠፋል። ሰማይና ምድርም ያልፋሉ ታያለሽ፣ እኔ ግን እዛው ነኝ አንቺ እስክትመለሽ። ታገል ሰይፉ ካገባ በኋላ የግጥም መጽሐፍ አሳትሟል። ባይሆን ሀሜተኛ ወሬኛ አስብሎ ቢያስወቅስ ነው እንጂ ሀሜት አያስከሰሰኝም በሚል ነው ግጥማቸውን በማስረጃ እየሰበሰብኩላቸዋለሁ። ደግሞ ከግጥም ሀሳቦቹ ይሄኛው ሰቀቀናቸው እንዴት ጥልቅ ነው። አፍቅረው ሲጠብቁ ሰማይ እየተደፋባቸው ለምን እንደሚያስመስሉ እንዴት እንደሚያምር ደግሞ ጥሞናዬ ርቆ መንፈሴን አጥምቆ የእሷን ኮቴን አልቆ የፍቅሬን አካይ ሰበረሰቷን ከእርምጃዎች ሁሉ ከዳናዎቹ አውቆ በናፍቆቷ ደጋን በጉጉት ፍላጻ ተወርዋሪ ልቤ ተወጥሮ ከሮ ጅስሜ እንዳሞራ እንደ ብርቱ ንስር ክንፍ አውጥቶ በሮ ምድርና ሞላዋን ዓለምን ይቃኛል። ከፍቅሬ በስተቀር ሁሉም ከንቱ 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 ውቱ ይለኛል። እመጣለሁ ብላ የቀጠረችለት እንዲህ ያደርገኛል። እመጣለሁ ብላ የቀጠረችው ሴት መጣለት ቢሆን ነው ግጥሞቹን ከሰማሁ የሆነው ምታመት መንፈሴን አጽቼ ገላዬን አጥርቼ አበባ አሳብቤ ጠብቄሽ ነበረ ብትቀሪ ጊዜ መንፈሴን አሳደፍኩ ገላዬን አጎደፍኩ አበባው ደረቀ አዱኛው አለቀ ብትቀሪ ጊዜ የጣልኩብሽ ተስፋ እኔን ይዞኝ ጠፋ ጠብቄሽ ነበረ የደበበ ሰይፉ ለራሴ የተጻፈ ደብዳቤ እንለፍ። እነዚህ አፍቃሪ ወንዶች ገጣሚዎች እያገቡ ነው እየተቀኙ ነው የሚለውን እያያቸው ከአንቺ ናፍቆት ጋራ በቀን 7 ቡና ዛሬ እጠጣለሁ በጨዋታሽ ለዛ በገላሽ መዓዛ የህይወትን ምሬት እንዴት እያሟሟው ዳዊት ተክለማርያም ደግሞ እጠብቅሻለሁ በሚለው ግጥሙ ሰኞ ዕለት ቀጥረሽኝ የምን ቀን ነው ብለሽ ቀረሽ ሳትመጪ ብሎ ጀምርና ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ በተለያየ ምክንያት መገናኛ ሳይሳካለት ይቀርና እንደዚህ ይንገበገባል። ቅዳሜን ለእኔ ማነው የፈቀደው ለመታመን ያህል በትመጪ ተስፋ ከመንገድ ቆሜያለሁ። ይኸው ቀኑ መሸ የናፈቀው አይኔ ሳያይሽ ሟሸሸ። ካሁን በኋላ ነው እየወጡ መግባት እየገቡ መውጣት ስልችት ስላለኝ እሑድም እዚያው ነኝ። ሰኞና ማክሰኞ ረቡዕ አለሁኝ። የዚህ ደግሞ በጣም የባሰበት ሐሙስና ዓርብን ቅዳሜንም አታጭኝ ጎዳና አጎሳቁሎኝ ገጽታ የጠፍቶ አይተሽ ካላለፍሽኝ ይላል። ዳዊት እንዴት ነው ይገጥማል ወይስ አግብቷል አላውቅም። አንቺን እየጠበቅኩ እያለ ስንት በጋና ክረምት ሸኝቶ ስንት ትውልድና አዋጅ አስተናግዶ ስንት ተንቆራጦ ስንት ሕፃን አፍ አስፈትቶ ስንት መንግስት አፈራርቆ የገጣሚ ጊዜ መቼ ማረዛዘቡ ይገርማል። አርዝሞ መጨረሻ ላይ አቦሌና ገላግኝ መክረምሽ ሳያንስ ደግሞ ላንቺ ግጥም ይላል። አንቺን እየጠበቅኩ በሚለው ግጥም እሱስ በምን ሁኔታ ላይ ነው ያለው? ናትናኤል መኮንን ትመጫለሽ ብዬ ብሩክ ገብረ ሚካኤል እስክትመጪ ድረስ ይታፈሩ ሙላት መቼ ነው የምትመጪው? አማኑኤል ሾን ሬሳ ወይ ፍቅር እነዚህ ሁሉ የናፋቂ ግጥም አላቸው። ግጥማቸው በስብስብ ውስጥ ተካቷል ማለት ነው። አይነጋገሩም ግን ይነጋገራሉ። በተመሳሳይ ጉዳይ ግን በራሳቸው መንገድ ግጥም ይጽፋሉ። እኛ እናማለን። በላይ በቀሉ ሆያ ለምንድን ነው የጠፋው? ካልቀጠራት አደረ ወይስ ተዳረ? እሱም እንዲህ የሚል ግጥም ነበረው። ዛሬ ቅዳሜ ነው፣ ሁሉም ይቃጠራል፣ ሁሉ ይቃጠራል። የቀጠረው ሲቀር ካልቀጠረው ያድራል። ቀጥሬሽ ነበረ ብር ተበድሬ ሙታንቲ ቀይሬ ፀጉሬን አጎፍሬ ፂሜን አበጥሬ ገላይን ታጥቤ ነውሬን ተላጭቼ ጫማዬን ወልውዬ ገበሬን አጥጥቼ አዲስ ካልሲ አጥልቄ ሽቱ ተቀብቼ ጠብቄሽ ነበረ ተከራይቼ አልጋ ስትቀሪ ጊዜ አንድ ራሴን አጣው ያንቺንም የኔንም በብስጭት ጠጣው አላስታውሰውም አልጋ ቤቱ ድረስ ከማን ጋር እንደመጣው። በላይ በቀለ በነገራችን ላይ ትቀሪያለሽ ብዬ የሚል ሌላ ግጥም አለው። እንዴ እናምልሻለሁ ቅሪብኝ ልቅርብሽ ልቤ እያፈቀረሽ ምኑን ገጣሚ ሆንኩ ትመጣለች ካላል ቃጥረሽን ካልቀረሽ ጉድ ነው መቼም ለማልመጣው ነገር ብለሽ እንዳይገባሽ ስጋት ባትመጪም ቅጠሪኝና እኔ ቀጠሮ ላክብር ይላል። ደግሞ ሌላው በሰርግ መቃጠሪያችን በአጥሩ ፍቅር ስለያዘኝ ግዑዝ ወደደ ተብዬ በለበጣ እንዳልቀጣ በአንቺ እግር የተካሁትን ግዑዝ ፍቅሬን እየሳምኩ
ጥናት ናፍቆቴን እንደወጣ ባትመጪ ቅጠሪኝና በሰበብሽ ከግንቡ ስር 20 ሰዓት ልሰጣ ባትመጪ ቅጠሪኝ የሚለው የቴዎድሮስ ጸጋዬ ግጥም ነው። ቴዎድሮስ ያለበትን የምታውቁት ነው እንግዲህ። ግን ገጣሚያኑ ግን ምን እየሆኑ የሚል ጥያቄ ጠይቃለሁ። በስተመጨረሻ ዛሬ አልንበረከክም መጽሐፍን የምንመረቅለት ዋስዬ ራሱ 2000 ዓመተ ምህረት ላይ የመጀመሪያው የግጥም መጽሐፉን ጠይም ደም አሳትሞ ነበር። ያኔ አላገባም ነበር። ካገባ በኋላ ከወደ ግጥሙ ሳንፏል መሰለኝ አጭር ልብ ወለዶቹ ላይ ከትሟል። አንቺ ስትመጪ ይላል። አንቺ ስትመጪ ተራሮች ያፍራሉ፣ ዛፎች ይስቃሉ፣ ወንዞች ይዘፍናሉ፣ ቋጥኞች በህብረት እስክስታ ይመታሉ፣ ወፎች ይጓጓሉ፣ ለክብርሽ እያሉ የተጣሉ ሁሉ ይቅር ይባባላሉ፣ ጨረቃና ፀሐይ ያጎነብሳሉ። አንቺ ስትመጪ ፍጥረታት በሙሉ ከመደሰት በላይ ደስታ ይፈጥራሉ። እኔ ብቻ ምን ነው የልቤ ነጋሪ ስጋት የሚመታ ሰርክ ተማራኪ በእይታሽ ብቻ ትጥቄን የምፈታ እኔ ብቻ ምን ነው ይላል። እኔ መዓዛ ለብቻዬ ምን ነው በአፍቃሪዎች ልጥፍ የምብሰለስ። በሌላ ዞር ደግሞ የሴት ገጣሚያን ግጥሞች አንኳርጨት አቀርብላቸዋለሁ። ሴቶችም ተቀጥሮ ስለመቅረት ይገጥማሉ። ከገጠሙ ግን ገጥመው አይቀሩም፣ ይዘፍኑታል። ሁሉም በአንድ ርዕስ ስር አጠጋግተን ስናሰበስባቸው የሴቶቹ ግጥም ርዕስ ሙሽራዬ ቀን የሚል